ስላንተ የሚያወሩት ለተወሰነ ጊዜ ነው። ብዙ ጉዳይ አላቸው። አንዱ ምን ሸወደው ነው እኛን እያወደሱ ሁሉ የሚያወድሱን ይመስለናል። አይደለም። ሌላ ብዙ ሐጃ አለው ሰው። እንደገና ሌላ ሆቴሹ ይመጣል ደግሞ ወደዛ ይጠለፋል። አንተ ትረሳለህ። ምንም ውዳሴው አይቆይም። አንደኛ። ሁለተኛ ሐያታቸውን ሙሉ ቢያወድሱ ምንድነው የምትጠቀመው? ስራህን አጣኸዋል። ዑጅብ ከገባ ማለት ነው። ግን ነፍስ ሁሌም ልክ ሰውነታችን ምግብ እንደሚፈልገው ነፍስያችን ደግሞ እችን ውዳሴ መቀለብ ትፈልጋለች። ነጃ መውጫችን ደግሞ ከዛች ማቋረጥ ነው። ያንን ግብአቷን መከልከል አብቷል። ያኔ ሩህ እየጠነከረ ቀልብህ እየጸዳ ይሄዳል። ነፍስያም አምጡ ነው የምትል። ይህንን ዑጅቡን በቃ መጨብጨቡን ምኑን ነው አምጡ የምትለዋ? ስለሚያስተምር ነው ማነሳው። ስሙን መጥቀስ አልፈልግም። እንድጠብቅለት ነው ማልጠቅሰው፣ ወደ ዑጅብ እንዳይሄድበት። ግን መማር ስላለብህ ሰሞኑን አንድ ትልቅ ፕሮጀክት የውሃ ፕሮጀክት አስመረቀ ክፍለ ሀገር ላይ ከ20 ምናምን ሚሊዮን ብር በላይ አወጣበታል። መስጂድ አካባቢ አንድ የተገናኘንና ሰዎች በጣም አጮሁብኝ አለ ይሄንን። ከዛ ጌታዬ እኔ የለሁበትም አልኳል። እኔ አንድ ዳቦ አይገዛልኝም ይህ ነገር። እኔ አንተን ፊት ነው የምፈልገው። ጌታ አትያዝብኝ፣ ያንተን ውዴታ ነው የምፈልገው። ወላሂ ፈህሙ በጣም ደነቀኝ። ወላሂ እንደዚህ መረዳት መቻል ያስፈልጋል።